ቢስሚላህ ሌላኛው ስምንተኛ ቀን ዛሬ እሮብ ሁጃጆች ወደ ሚና ይሄዳሉ ማለት ነው። ዙሁር ሰላት፣ አስር፣ መግሪብ፣ እሻ፣ ሱብሒ ሰላት እዛ ይሰግዳሉ። የአረፋን ቀን ይህን በላጭ ቀንን ሊጠባበቁ ውሃቸው ተሰንቀው ወደ ሚና ይጓዛሉ ማለት ነው። ታዲያ ሐሙስ ነገ ግን አረፋ ላይ ይገኛሉ። ይህ የአረፋ ቀን ከዓመቱ ቀናት በላጩ ቀን ነው። ከዙልሒጃ ወር ከአስርቱ ቀናት ዘጠነኛው ቀን አላህ ዘንድ ከዓመቱ ቀናት በላጩ ቀን ነው ማለት ነው። ታዲያ ዱዓ ተቀባይነት የሚያገኝበት በላጩ ቀን ነው። ረሱል ዓለይሂ ሰላቱ ወሰላም ሐዲስ ውስጥ ሲናገሩ እንዲህ አሉ፣ ኸይሩ ዱዓኢ የውሚ አረፋ ወኸይረ ማ ቁልቱ ወነቢዩነ ሚን ባዕዲ ላኢላሃ ኢለላህ ወሕደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር። ዱዓ ተቀባይነት ሊያገኝ በላጩ ቀን የአረፋ ቀን ዱዓ ነው። ረሱል ዓለይሂ ሰላቱ ወሰላም በላጩ እኔም የለመንኩት ከኔ በፊት ያለፉት ነቢያትን የለመኑት ዱዓ ላኢላሃ ኢለላህ ወሕደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር ማለት ነው ብለዋል። ሌላኛው ሲያሙሁ ዩከፍሩ ሰነተይኒ ካሚለተይን። ታዲያ በዚህ ቀን መጾም የሁለት ዓመት ወንጀል ምህረት ያስደርጋል። ረሱል ዓለይሂ ሰላቱ ወሰላም እንደተናገሩ ማለት ነው፣ ሲያሙ የውሚ ዓረፈተ አሕተሲቡ ዐለላህ አን ዩከፍረ ሰነተ ለቲ ቀብለሁ ወሰነተ ለቲ ባዕደሁ። ታዲያ የአረፋ ቀን ጾም የዘጠነኛው ቀን ጾም ከአላህ እተሳሰባለሁ ያን ቀን መጾም ያለፈውን ዓመት ወንጀል ምህረትና የቀጣይ ዓመት ወንጀል ምህረት እንዲያስገኝ ከአላህ እተሳሰባለሁ ብሎ ረሱል ዓለይሂ ሰላቱ ወሰላም። وهذا الفضل العظيم خاص بغير الحاج أما الحاج فلا يستحب له الصيام في هذا اليوم። ይህ የሁለት ዓመት ወንጀል የሚያስምረው ጾም የሚጾመው ዘጠነኛ ቀን ሐጅ ላይ ለሌለ ሰው ብቻ ነው። ሐጅ ላይ ያለ ሰው ያን ቀን ማፍጠር መብላት ነው ለሱ ተወዳጅ ነው። መሐመድ ሰለላሁ ዐለይሂ ወሰለም እና ባልደረቦቻቸው ሰሃቦች እንደበሉት ማለት ነው። ምክንያቱም ድካም ያገኘውና ከሐጅ ስራ እንዳይሳነፍ ያን ቀን በሐጅ ስራ እሱ መበረታት ነው ከሱ የሚጠበቅበት። ሐጅ ላይ የሌለ ሰው ነው ይህን ቀን መጾም ያለበት ማለት ነው። ዘጠነኛው ቀን መጾም የሁለት ዓመት ወንጀል ያስምራል ብለዋል ረሱል ዓለይሂ ሰላቱ ወሰላም። ሙስሊሞች በያላችሁበት እንዳያመልጣችሁ ይህን ምንዳ። ነገ ሐሙስ ነው ማለት ነው። ዛሬ ንያ እናሳድር፣ እንጾም፣ የሁለት ዓመት ወንጀል ምህረት እናገኛለን። አቢ ቀታዳ ባወሩት ሐዲስ ረሱል ዓለይሂ ሰላቱ ወሰላም ሱኢለ አን ፈድሊ የውሚ ዓረፋ፣ ስለ አረፋ ቀን ብልጫ ተጠየቁ። ረሱል ዓለይሂ ሰላቱ ወሰላም ፈቃለ ዩከፊሩ ሰነተል ማዲያ ወልባቂያ። ረሱል ዓለይሂ ሰላቱ ወሰላም ምን አሉ? የዚህ ቀን ጾም አሉ ረሱል ዓለይሂ ሰላቱ ወሰላም ያለፈው ዓመት ወንጀል ያስምራል፣ ቀሪውን ዓመት የቀጣዩን ዓመት ወንጀል ምህረት ያስገኛል ከአላህ ብለዋል። هذا الأجر العظيم بغير الحجاج فقط። ይህ ሐጅ ላይ ለሌሉ ሰዎች ብቻ ነው ይህ ቀን መጾም ማለት ነው። ታዲያ በዚህ በአረፋ ቀን የሁለት ዓመት ወንጀል የሚያስምረው የነገ ሐሙስ ጾም እንሳተፈላለሁ። እኔም ተናጋሪው ተግባሪ እናንተም ሰሚው ተግባሪ ያርጋችሁ። በቀጣይ በሌላ ኢንሻአላህ ወዕድ ምክር ዳዕዋ እስክንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የደረሳችሁ ላደረሳቸው ሼር አድርጉላቸው።